ገብርዬ ከሚለው እኮ ነው። ደከረበታት እንዴት ከርማችኋል? ኧረ የምንዝቅበት ጊዜ ለማርለን ካሳ ወንጀል ነው ብላ አለሜ። ምን ነው አለሜ? ደሙን የፈጠረ ትመስላለህ። ወንጀል ተንቋል። ካሳ ቦስ ጋር የተነካው የከፈተው ዳርጋ ትበቃለህ የተባለለት ንግራም ነው። አልጋ ገልብጦ ዘውርጅን ኃይሉን ሊያደራጅ ነው የሚል ወሬ ሰምተው እጀጀቱ በቁጣ ነደው ጦፈው ወንጀልን በአንድ እግሩ አቁሟል። ወንድራልን ክተት ብለው እሱም ካሳን አንድ ቀን ባሳድነው አሳደኝ እያለ በሙከራ ይደነፋል። አለሜ እንደው የወንድር ሙከራ አቁም ነገር ጥፋው ነው። እንደዚህም ገብርዬ የወንድራልን ሙከራ አታውቅም። እሱም ቢሆን ያለውን የሥራዎች ቁጥርና እቴጌ ያስካኑለትን የስንቅ ብዛት አይቶ ነው እንጂ የሚሆን ምን ዋጋ አለው? የስንቅ ብዛት ወንድነት አለ ቢሆንም መተው መቼም ኧረ ተወኝ ወንድሜ። የስንቅ ብዛት ወንድነት ቢሆንማ ወንድራጅ መች ለቱርክ ጦር አሳልፎ ይሰጠኝ ነበር አለሜ። አንድ ሴት ዛን ጊዜ አፍረቱን ሊገፍ በቤተ መንግስቱ ዙሪያ ያደፈ ስሙን እኔ እንድላርጎ ሊያጠራድ እንዲህ በጎንደር አደባባይ ወንድራጅ ያዙ ይልቀቁኝ ማለቱ ኢየሱስ ግድ የለም እዲያው ገብስ አያትሽ ግን አጥዋ እንዲህ አድርጎ የጠመዱ ለምን ምን አጣ? እንዲህ በሄድኩበት እያሳደቡ በሸሸሁበት እየተከተሉ በበደል ላይ በደል በጥቃት ላይ ጥቃት የሚያነባብሩብኝ ምን አጣ? እኔ ካሳ በዚህ ልጃቸው እሱም ቢቀር ከቋራ የበቀልኩ ያገራቸው ልጅ ነኝ እንጂ ግብጥ ወይም ቱርክ አይደል። ምን አለ ምን አርግ ትይኛለሽ? ተዋው ምን አርግ የምል ይመስላል ካሳ? ተነስ ነው አይምልም። ተነሳ ግና ከጋሜነት ጀምሮ ከጥቃት ሞት እንደመርጥ አሳምረ ተውቋል። ዛሬ ምን የምል ይመስላል? ዘመዶቼ እነሱ አሳደዱን፣ እነሱ ባዋረዱን፣ እነሱ አሰደቡን፣ እነሱ በድለውን፣ እነሱ እንደተረዳኝ የግርምቢት ጦር ሲሰብኩብን ምን የምል ይመስላል? ምን ነው ካሳ ከፈሪ ጋር ከምኖር ከጀግና ጋር መሞት እንደመርጥ ያወቅ እኮ ከሰው ሁሉ ተመርጦ ያው ወንድራጅ ነው ትብር እንኳን እነ ገብርዬ ነው እንኳን እነ አለሜን እንኳን እነ ገልሞን መሳይ ነብሮች ይዘይቅርና አንዳንተ ብቻህን የምትሰራውን አውቃለሁ ታውቃለህ። ዛሬ ምን የምል ይመስላል? ተነስ ነው የምልህ። ተነሳ ዘራፋካኪ ዘራፍ ዘራፋካኪ ዘራፍ ዘራፋካኪ ዘራፍ ረጋጅሬ ደንቆ ቆፍሬ እየተቆላ የሆነ ጥሬ ዘራፍ አለም የዘራፍ ዘራፍ አለም የዘራፍ ቋራ ተወልዶ ቋራ ያደገው ለካሳ ወንድም ደም የለመደው ዘራፍ አለም የዘራፍ ዘራፋካኪ ዘራፍ ዘራፋካኪ ዘራፍ እያበን ገብሬ ፈርጅራፍ ገብሬ ወንዶችኩና ቁጥሩ ወለላ ጥላቻው ንገራቸው አንጎራዴ ቁጣው በምሳሌ በድንገት ደራሽ እንደው አሙላ ገብሬ ፍቁ እንደ ክብሩ ጠባቂ ገብሬ ልኩና አዋቂ ያሳስቡት ማዶ ዘላቂ ሰላቱን በጦር ሰንስቆ አራቂ ያሳብ አጀባባቂ ወላቂ ዘራፍ ዘራፍ ጋራባሽኩና ያበረገል የጀግኖች ጀግና እንምጣ አካሉ ይምጡ ይውና አይመጡም እንጂ ከመጡ ደፍረው እምነት ጉልበቱ ክርስቶስ ጋሻው ዘራፍ አካኪ ዘራፍ ጦርነት የጉዳ ጨዋታው ዘራፍ አካኪ ዘራፍ